አንድ ዓላማ ቴዲ ነፍስ አይማር አንተ ትላለህ በረሃ እርሱ ይላል ደጋ ነው ለትግል የሚስማማ እኮ ምንድነው ጠባችሁ አንድ እስከሆነ ድረስ የናንተ ዓላማ የሚል ግጥም አለ። እኔ አሁን ለይሄ ለኔ ወሬ ነው። ይዘት አለ ሐሳብ አለው እዚህ ይሄ ግጥም ጥልቅ ሐሳብ አለ። ይሄን ግን ለማለት የተለየ ግጥም ተሰጥኦ አይጠይቅም። ለምሳሌ እወራረዳለሁ ሐሳብ አለው 1 ሚሊዮን ብር ሸለብ ሲያደርግ ነው ስልኩ የሚል ጭርር የሚል ግጥም ጽፋ አይቻለሁ። ምንድነው እያልከን ያለው ነው? ይሄ ግን ምንድነው እያልከን ያለው? ከቴዲ አማርኛ ምንድነው ያቅተዋል ብዬ አላስብም። በራሻ ስነ ጽሁፍ የተማረ ሰው ቀደም ብያለሁ። ከዛ በኢትዮጵያ ደግሞ በጣም ሀብታም በሆነ ስነ ቃል ውስጥ ያደገ ሰው በዛ ላይ ቀደም እንዳልከኝ በህብር በምስል በቀለም በምን የተዋቡ ግጥሞችን ሲጽፍ የነበረ ሰው የበለጠ የተዋቡ ግጥሞችን ወደ መጻፍ ያድጋል እንጂ እነዚህን ግጥሞች ወደ መጻፍ ነው ወይ የሚሄደው?